ጤናማ ለመሆን ብላችሁ የገዛችሁት ምግብ ቀስ በቀስ እየጎዳችሁ ቢሆንስ? ጠዋት ለልጆቻችሁ የምትሰጧቸው ጤናማ የሚባሉ ምግቦች በእርግጥ ለካንሰር፣ ለስኳር በሽታ የሚዳርጓቸው ቢሆንስ? ሰላም ጤና ይስጥልኝ። ዛሬ የምናየው ስለ ተራ ምግቦች አይደለም። በየቀኑ ጤናማ ናቸው ብለን የምናስባቸው ነገር ግን በውስጣቸው መርዝ የያዙ 7 አደገኛ ምግቦችን እናያለን። በተለይ የመጨረሻዎቹን ሁለቱ ስትሰሙ ማመን ይከብዳችኋል። ምክንያቱም እነዚህ ምግቦች በእያንዳንዳችን ቤት ውስጥ አሉ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ለእነዚህ ምግቦች የሚሆኑ ጤናማና ጣፋጭ አማራጮችን አብረን እናያለን። ወደ ዝርዝሩ እንግባ። አንደኛ፣ የታሸጉ ጭማቂዎች። በመጀመሪያ የምናየው በጤናው ዓለም ጸጥተኛው ገዳይ እየተባሉ ከሚጠሩት ውስጥ አንዱን ነው፣ ፈሳሽ ስኳር። አዎ፣ የታሸጉ የፍራፍሬ ጭማቂዎች፣ ሶዳዎችና በሻያችን እና በቡናችን የምንጨምረው ስኳር ለምን አደገኛ ሆነ? ችግሩ ያለው እዚህ ጋር ነው። ጠንካራ ምግብ ስንበላ አንጎላችን ጠግበናል ብሎ መልእክት ያስተላልፋል። ፈሳሽ ስኳር ግን ይህንን የአንጎል ክፍል ያታልላል። 500 ካሎሪ ሶዳ ብትጠጡም አንጎላችሁ እንዳልበላችሁ ነው የሚያስበው። ይህ ደግሞ ለከፍተኛ ውፍረትና ለስኳር በሽታ ታይፕ 2 ዲያቤትስ ዋናው ምክንያት ነው። ጥናቶች እንደሚያሳዩት ፈሳሽ ስኳር ጉበታችን ላይ ስብ እንዲጠራቀም በማድረግ ለፋቲ ሊቨር በሽታ ይዳርጋል። መፍትሄው ፍሬሽ ፍራፍሬዎችን ሳይፈጩ መመገብ። ፍሬውን ውስጥ ያለው የፋይበር ስኳር ቀስ ብሎ ወደ ደም እንዲገባ ያደርጋል። ሁለተኛ፣ የተቀነባበሩ ስጋዎች። ይህን ስላችሁ ላሳዝናችሁ እችላለሁ፣ ግን እንደ ቋንጣ፣ ቋዲማ፣ ቤከን እና የታሸጉ ስጋዎች ያሉ የተቀነባበሩ ስጋዎች ከሲጋራ እኩል ካንሰርን የማምጣት እድል እንዳላቸው የዓለም ጤና ድርጅት WHO አረጋግጧል። ለምን አደገኛ ሆኑ? እነዚህ ስጋዎች ረጅም ጊዜ እንዲቆዩ እና ቀለማቸው እንዲያምር ናይትሬስ እና ናይትራይትስ የሚባሉ ኬሚካሎች ይጨመሩባቸዋል። እነዚህ ኬሚካሎች በሰውነታችን ውስጥ ሲገቡ ወደ ናይትሮሶማይን ይቀየራሉ። ይህ ደግሞ ካንሰር አምጪ ካርሲኖይክ ነው። በተጨማሪም ከፍተኛ የጨው መጠን ስላላቸው ለደም ግፊትና ለልብ ህመም ያጋለጣሉ። መፍትሄው ትኩስ ስጋ፣ ፍሬሽ ሚት፣ አሳ ወይም የዶሮ ስጋን በቤት ውስጥ አብስሎ መብላት በጣም ጠቃሚ ነው። አራተኛ፣ ፕሮቲን ባር። ይሄኛው ብዙዎቻችን ያስደነግጠናል። በተለይ ስፖርት የምትሰሩ ፕሮቲን ባር ጤናማ ይመስላችኋል አይደል? ማሸጊያውን ገልብጣችሁ አይታችሁታል? ለምን አደገኛ ሆነ? አብዛኞቹ ፕሮቲን ባሮች ከቸኮሌት ባር ወይም ካንዲ ባርስ የተለዩ አይደሉም። ከፍተኛ መጠን ያለው ስኳር፣ ሰው ሰራሽ ማጣፈጫዎች፣ አርቲፊሻል ስዊትነርስ እና ሶያ ፕሮቲን አይሶሌት የተባሉ የተቀነባበረ ፕሮቲን ይይዛሉ። ይህ የተቀነባበረ ፕሮቲን የሆርሞን መዛባት ሊፈጥር ይችላል። ስኳር ደግሞ ስፖርት ሰርታችሁ ያቀጠላችሁትን ካሎሪ መልሶ ይተካል። መፍትሄው የተቀቀለ እንቁላል፣ ለውዝ፣ አልመንድስ ማለት ነው፣ ወይም በቤት ውስጥ የተዘጋጀ የኦትስና የማር ቅልቅል ይመረጣል። አራተኛ፣ ሞዲፋይድ ስታርች። የሾርባ ፓውደሮች፣ ሶስ እና የታሸጉ ምግቦች። ይህ ንጥረ ነገር በብዙ የታሸጉ ምግቦች ውስጥ ይደበቃል። ሞዲፋይድ ስታርች ይባላል። ምግቡ ወፍራም እንዲሆንና እንዳይበላሽ ለማድረግ ይጠቀሙበታል። ለምን አደገኛ ሆነ? ይህ በተፈጥሮ የሚገኝ ስታርች ሳይሆን በኬሚካል የተቀነባበረ ነው። ብዙ ጊዜ ግሉተን ስላለው ግሉተን የማይስማማቸው ሰዎች ላይ ከባድ የሆድ ህመም እና አላርጂ ምክንያቶች ያስከትላል። ምንም አይነት የአመጋገብ ዋጋ ወይም ኒውትሪሽን ቫልዩ የለውም። ባዶ ካሎሪ ነው። መፍትሄው ምግባችንን ከጥሬ ዕቃዎች ጀምሮ አዘጋጁ። ማወፈር ከፈለጋችሁ የተፈጥሮ ድንች ወይም ዱቄት ተጠቀሙ። አምስተኛ፣ የአትክልት ዘይቶች። አብዛኞቻችን ለማብሰያ የምንጠቀምባቸው የአትክልት ዘይቶች እንደ አኩሪ አተር፣ የሱፍ ዘይት። እነዚህ ዘይቶች በከፍተኛ ሙቀትና ኬሚካል ተቀነባበሩ ነው የሚሰሩት። ኦሜጋ 6 በውስጣቸው ስለሚበዛ በሰውነታችን ውስጥ መቆጣትን ወይም ኢንፍላሜሽንን ያስከትላሉ። ይህ መቆጣት ለልብ ህመም እና ለመገጣጠሚያ ህመም መነሻ ነው። መፍትሄው የወይራ ዘይት ወይም ኦሊቭ ኦይል፣ አቮካዶ ዘይት፣ ቅቤ ወይም የተጣራ ዘይትን ተጠቀሙ። ስድስተኛ፣ ነጭ ዱቄት። የሁላችንም የዕለት ተዕለት ምግብ ነጭ ዱቄት። ስንዴው ሲፈጭ ለጤና ጠቃሚ የሆነው ፋይበር እና ጀርም ይወገዳል። የሚቀረው ባዶ ስታርች ነው። ለምን አደገኛ ሆነ? ነጭ ዳቦ ስትበሉ ሰውነታችሁ ልክ እንደ ስኳር ነው የሚቀበለው። የደም ስኳር መጠንን በፍጥነት ይሰቅለዋል፣ ከዚያም በፍጥነት ይጥለዋል።
ይህም ቶሎ ቶሎ እንዲርባችሁና ድካም እንዲሰማችሁ ያደርጋል። በተጨማሪም ነጭ ዱቄት አንጀታችን ላይ በመጣበቅ ለምግብ መፈጨት ችግርና ለሆድ ድርቀት ይዳርጋል። መፍትሄው ሙሉ ስንዴ ሆል ሆትስ የገብስ ዳቦ ወይም ጤፍ ተጠቀሙ። በተለይ ጤፍ ግሉተን ስለሌለው ወይም ግሉተን ፍሪ ስለሆነ በመሆኑ እጅግ በጣም ጥሩ አማራጭ ነው። 7ኛ ፓስቸራይዝድ አይብ። ለልጆቻችን ሳንዱች የምንጠቀመው ያ የሚያምር ቢጫ አይብ በእርግጥ አይብ ነው ወይ? ለምን አደገኛ ሆነ? እነዚህ የአይብ ውጤቶች ቺስ ፕሮዳክትስ ተብለው ነው የሚጠሩት። አብዛኛው ይዘታቸው የአትክልት ዘይት፣ የምግብ ቀለም፣ ማጣፈጫዎች እና በጣም ትንሽ ወተት ነው። ልክ ፕላስቲክ እየበላችሁ እንደሆነ አስቡት። ሰውነታችን እነዚህን ሰው ሰራሽ ነገሮች ለመፍጨት ይቸገራል። ይህም ለሆድ መነፋት እና ለምግብ መፈጨት ችግር ይዳርጋል። መፍትሄው እውነተኛ አይብ ወይም ሪል ቺዝ ግዙ። ለምሳሌ በሀገራችን የሚሰራውን እርጎ እና አይብ ተጠቀሙ። ሱፐር ማርኬት ስትገዙ ግን ንጥረ ነገሮችን አንብቡ። ወተት እና ጨው ብቻ የያዙ ከሆኑ ትክክለኛ ናቸው። እንግዲህ ተመልካቾቼ ጤና ማለት ውድ መድኃኒት መግዛት ሳይሆን መጥፎ ምግብ ማስወገድ ነው። ዛሬ ያየናቸውን 7 ምግቦች ከማዕድ ቤታችሁ በማስወገድ በሳምንታት ውስጥ በሰውነታችሁ ላይ ትልቅ ለውጥ ታያላችሁ። ጉልበታችሁ ይጨምራል፣ እንቅልፋችሁ ይስተካከላል፣ እንዲሁም ክብደታችሁን ይቀንሳል። ከእነዚህ ምግቦች ውስጥ ለመተው የሚከብዳችሁ የቱ ነው? እስቲ ኮሜንት ላይ ጻፉልኝ። ለጤናችሁ የምታስቡ ከሆነ ይህን ቪዲዮ ላይክ እና ሼር አድርጉት። ሰብስክራይብ በማድረግ አበረታቱ። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልኝ።